በፍጥነት ይሄንን መጽሐፍ እንዳስሳለን። ትንሽ ነገር ከመጽሐፉ ታሪካዊ ዳራ አነሳለሁ። በነገራችን ላይ መስከረም መጀመሪያ ላይ ስንነሳ እግዚአብሔር እንዲህ ብሎን ነበር፣ አመቱ የጉብኝት ነው። ስለዚህ መነሻችንን ያደረግነው ዘፍጥረት መጽሐፍ ምዕራፍ 50 ነው። እስካሁን እየቀጠልን ያለነው ዘጸአት ውስጥ ነን። ስለዚህ ዛሬም አልወጣም ማለት ነው፣ እዛው ውስጥ ነን እና ዘፍጥረት መጽሐፍ ምዕራፍ 50 ላይ እንደዚህ ያለ እግዚአብሔር በዮሴፍ በኩል አልፎ መጎብኘትን እጎበኛችኋል። እግዚአብሔር ይጎበኛችኋል። የማይቀር ሀቅ ነው። ላይመች ይችላል፣ ላይሳካ ይችላል፣ ላይደላደል ይችላል። የተናገረው እግዚአብሔር ከሆነ ይጎበኛል። ምንም አማራጭ የለውም። መጎብኘትን እጎበኛችኋል። እና ያ መጽሐፍ ተያያዥ ነው፣ እንድታዩት ፈልጌ ነው። ከኋላ ጀምሮ ተያይዞ የሚመጣ ነው። ይሄ ትንቢት የተነገረው የእስራኤል ሕዝብ፣ ይሄ ትንቢት የተነገረው የተመረጠው ትውልድ በብዙ ምጥና መከራ ውስጥ የሚያልፍበት መጽሐፍ ነው። እንግዲህ እንደምታውቁት የዘጸአት መጽሐፍ 40 ምዕራፎች አሉት። ሁለተኛው የመጽሐፍ ቅዱሳችን ክፍል ነው። የዘጸአት መጽሐፍ መሰረቱን ያደረገው ሁለት የመጽሐፍ ቅዱስ ክፍሎች ነው። አንደኛ በዘፍጥረት መጽሐፍ ምዕራፍ 15 ላይ ለአብርሃም የተነገረው ትንቢታዊ ቃል ላይ መሰረት ያደርጋል። ሁለተኛው ደግሞ ያዕቆብ የተነበየው ትንቢት ወይንም እግዚአብሔር ለያዕቆብ የነገረው ምዕራፍ 46 ላይ የምናገኘው እነዚህን መሰረት አድርጎ ነው የሚነሳው። እግዚአብሔር ለያዕቆብ እንደዚህ ያለው፣ አበዛሃለሁ፣ አሰፋሃለሁ። የምትሄድበት ሀገር ላይመች ይችላል፣ ግን በማይመቸው ሀገር ውስጥ አሰፋሃለሁ። በቃ ምንም አማራጭ የለም። መብዛት ግዴታ። ኢየሱስ ጌታ ነው። እና በጣም የሚገርመኝ የእስራኤል ሕዝብ ተስፈኛ ነው። ባይዞ ክርስቲያን ተስፈኛ ነው። በተስፋ ነው የምንኖረው። አደርጋለሁ ብሏል ብለን ነው የምንኖረው። ሌላ ምንም የምንጫወተው ጨዋታ የለንም። እግዚአብሔር ብሏል፣ ያደርጋል። ጊዜ ሊፈጅ ይችላል፣ ሰዓት ሊፈጅ ይችላል። እመነኝ፣ እግዚአብሔር ካለ ያደርጋል። ለአብርሃም የተነገረው የተስፋ ቃል 400 ዓመት ሕዝብ በብዙ ምጥና መከራ ውስጥ ያልፋል። ነገር ግን 400 ዓመት ሲሞላ እጎበኛችኋለሁ። መጎብኘት ብቻ አይደለም፣ የራሳችሁን እስቴት እንድትመሰርቱ አደርጋችኋለሁ። እስራኤል የሚባል አንድ ሀገር እንዲቆም አደርጋለሁ። እኔ ይገርመኛል። ዛሬም እስራኤልን ለማጥፋት ብዙዎች ይተጋሉ። ነገር ግን እመነኝ፣ በኪዳን የተጀመረ ያለ ኪዳን አይጠፋም። እና አሁንም እኛ ኢትዮጵያውያንም እንሰጋለን። እስራኤል ትጠፋ ይሆን? የት ነው የምትጠፋው? በኪዳን ተነግሯል። በኪዳን ጀምር ካለ እግዚአብሔር ጀምር ብሎ አጠፋም። እስከ ፍጻሜ አብሮ ይተጋል። ሲንገረውና ያስጀመረ በኪዳን ከሆነ ማንም አያስቆምህም። ስለዚህ የዘጸአት መጽሐፍ በሁለት ምዕራፎች እንከፍለውና እኔ የመጀመሪያው ምዕራፍ ውስጥ ትኩረቴን አደርጋለሁ። የመጀመሪያው ከምዕራፍ 1 እስከ ምዕራፍ 19 ድረስ ያለው ስለ እግዚአብሔር የማዳን ስራ ወይንም የማዳን ጉልበት የምንመለከትበት ነው። ሁለተኛው ደግሞ እግዚአብሔር ሕዝቡን እንዴት እንደሰበሰበና ሕግ ሰጥቶ ትውልድ እንዳደረጋቸው ወይንም ሀገር እንዳደረጋቸው የምንመለከትበት ነው። እግዚአብሔር የተባረከ ይሁን። ሃሌሉያ። እግዚአብሔር አዳኝ አምላክ መሆኑን ለትውልዱ በግልጽ ያሳየበት መጽሐፍ ቢኖር የዘጸአት መጽሐፍ ነው። እግዚአብሔር የመረጠውን ሕዝብ ይጠብቃል፣ ይንከባከባል፣ ይመራል፣ ከግብ ያደርሳል። ኢየሱስ ክርስቶስ ጌታ። ለዚህ ነው በዚህ በዘጸአት መጽሐፍ ላይ እንደምንመለከተው ምዕራፍ 15 ላይ እንደዚህ ይላል፣ እግዚአብሔር አምላክ እግዚአብሔር ተዋጊ ነው። የሚዋጋው ለንብረት አይደለም፣ የሚዋጋው ለመሬት አይደለም፣ የሚዋጋው ለሀገር አይደለም፣ የሚዋጋው ላንተ ነው። እግዚአብሔር ተዋጊ ነው። ሶ ዋት? እግዚአብሔር ስላንተ ይዋጋል። እግዚአብሔር ስላንቺ ይዋጋል። የእግዚአብሔር የተዋጊነት ትልቁ ሚስጥር ያለው ላንተ ነው። ለሁኔታ አይደለም፣ ለንብረት አይደለም፣ ለፍጥረታት አይደለም፣ ለነገሮች አይደለም፣ ላንተ ይዋጋል። ስሙኛውን በደም ዘጸአት መጽሐፍ ምዕራፍ 1ን ስትጀምሩት ፈርዖን የእስራኤል ሕዝብ እየበዙ እንደሄዱ ባየ ጊዜ መከራውን አበዛባቸው ይላል እና መከራ ጨመረባቸው። ምጡ በዛባቸው፣ መከራው በዛባቸው። በብዙ ጭንቀት በብዙ ምጥ ውስጥ ማለፍ ጀመሩ። በጣም የሚገርመኝ መከራው እየበዛ እነሱ ይበዙ ነበር። በጣም እኮ ግራም ያጋባል። እየተገደሉ ይበዛሉ፣ እየተጨፈጨፉ ምን ይላሉ?
ሃሌሉያ ሃሌሉያ። የክርስትና ትልቁ ምስጢር ይሄ አታልፍም ይላሉ፣ ትበዛለህ። በቃ ከዚህ በኋላ ምድሪቷ ለክርስቲያን አትገባም ይላሉ፣ አንተ ግን ትበዛለህ። ምንድነው ምስጢሩ? እግዚአብሔር ሆይ ኪዳን የገባውለት ትውልድ ነው፣ እኔ ስለሱ እዋጋለሁ። ተደመደመ። ከዚህ በኋላ መከራውን አብዙባቸው። ምዕራፍ 2 ላይ እንደውም ግብር አስገባሪዎችን ጫኑባቸው። በቃ ምድሪቱ ላይ መኖር እንዳይችሉ ግብር ጣሉባቸው አለ። ግብሩ በስቷል፣ ይበዛሉ። በጣም የሚገርም ነው። መከራው በስቷል፣ ግን ይበዛሉ። ሱቅ መክፈት አይችልም ክርስቲያን፣ ነገር ግን ትበዛለህ። እኔ ስለዚህም ከተማ እያወራሁ እግዚአብሔር እንደዚህ ይላል፣ አሰራሩን የቀየረውን የፈርዖንን አገዛዝ ዛሬ ይመታዋል። አትችልም ብለው ይላሉ፣ ግን እንበዛለን። ምንም አማራጭ የለውም። በየቸርቹ ብትሄዱ የቅዱሳን መጠን በየጊዜው እየበዛ ነው። በየጊዜው እየበዛ ነው። እንዴ መከራው እኮ በስቷል። አዎ ችግሩ በስቷል። አዎ ኪዳን የገባው የሰራዊት አምላክ እግዚአብሔር ከነሱ ጋር ይወጣል። ሊዋጋ ይወጣል፣ ድል ሊያደርግ ይወጣል፣ ሊያሸንፍ ይወጣል፣ ሊሰራ ይወጣል። ኢየሱስ ጌታ፣ እግዚአብሔር የተባረከ ይሁን። ሃሌሉያ ሃሌሉያ። ባስጨነቁን መጠን እንበዛለን፣ ባስጨነቁን መጠን እንሰፋለን። በጣም የሚገርመው እስራኤላውያን መከራው ሲበዛባቸው፣ ጭንቀቱ ሲበዛባቸው በቃ ትተው ሄዱ አይልም፣ ጮሁ። ወዳጆቼ የቅዱሳን ትልቁ ሀብት ጩኸት ነው። ንገሩልኝ፣ እዚህ ላይ ነው በደም ማጠነጥ ነው። ንገሩልኝ፣ የተሰጠ ሀብት ክርክር አይደለም በሉት። የሆነ ነገር ገዝተ መከላከልም አይደለም በሉት። ላንተ የተሰጠ በሉት መጮህ ነው። ድገመው፣ መጮህ ነው። እንዴት ደስ ይላል! በጣም ቀላል መሳሪያ፣ ቀላል ፕሪንሲፕል። ኢየሱስ ጌታ ነው። እግዚአብሔር እንደዚህ አለኝ። በጣም ብዙ ሰው ውጊያን በራሱ ለመዋጋት እየታገለ ያለበት ዘመን ነው። እዚህ ጉባኤ ውስጥ በቃ እንደዚህ አደርጋለሁ፣ የሆነ ሰው ገዝቼ አደራጃለሁ፣ የሆኑ መንገዶችን ኖ ብራዘር፣ ዛሬ እነግርሃለሁ የሰራዊት አምላክ እግዚአብሔር ስላንተ ይዋጋል። ካንተ የሚጠበቀው መጮህ። አየ ተሰበሰቡና ምን አሉ ይላል? ጮሁ። እስቲ ጮሁ በሉ እስቲ። ሰው ብትገዛ አታሸንፍም። ጠበቃ ብታደራጅ አታሸንፍም። እኔ አታደርጉ እያልኩ አይደለም፣ መንገዱን ያሳየዋችሁ። መጽሐፍ ቅዱሳዊ መንገድ መጮህ። ተሰብስበው በእግዚአብሔር ፊት ጮሁ። እግዚአብሔር ሆይ ለምን? ኪዳን የገባልን አምላክ ለምን? ጮሁ። ቤተ ክርስቲያን የሚጠበቅባት ትልቅ ነገር ጩኸት፣ በእግዚአብሔር ፊት መጮህ። ለዚህ ነው በኤርምያስ መጽሐፍ ላይ የእግዚአብሔር ቃል እንደዚህ ይላል፣ ወደኔ ጩህ። እግዚአብሔር አይሰለችም። ወደኔ ምን በል? ጩህ። እኔ ምን እላለሁ? እሰማሃለሁ፣ እሰማሃለሁ። ሃሌሉያ፣ እሰማሃለሁ። እግዚአብሔር ሞገተኝ። ይሄንን ቃል ላካፍል ስመጣ ብዙ ሰዎች ሲዋጓየው በራሳቸው በጣም ብዙ ሰው መሳሪያ ይዟል። እኔማ አለቀውም እንትናን ይላል። እንትና ከቤት አፈናቅሎኝ እኔ አለቀውም ይላል። ብራዘር አትችልም። ውጊያው የእግዚአብሔር ነው። የሰልፉ ባለቤት እግዚአብሔር ቀድሞ ይወጣል። የሰልፉ ባለቤት ካንተ ጋር ይሰራል። አንተ ተዋግተ ለውጥ ማምጣት አትችልም። እግዚአብሔር ስላንተ ይዋጋል። እና እኔ ምን ላድርግ? ጩህ። ሲንካው በእናታችሁ በደንብ ነካ አድርጉት። ጩህ ይልሃል ጌታ በሉት። የእግዚአብሔር ቃል ሲስተማቲክ አይደለም። በየጊዜው አፕዴት አናደርገውም። እግዚአብሔር ትላንትም ያው ነው፣ ዛሬም ያው ነው፣ ለዘላለም ያው ነው። ጩህ ያለ እግዚአብሔር በጩኸት ውስጥ የሚሰራ አምላክ ዛሬም ያው ነው፣ አይቀየርም። ፕሪንሲፕል ነው።
ፕሪንሲፕሉ ያው ነው። በመጮህ ድል አለ፣ በመጮህ ክብር አለ፣ በመጮህ ኃይል አለ። ኢየሱስ ጌታ ነው። በጣም የሚገርመኝን ቃል ንገራችሁ። ምዕራፍ 2 ላይ እግዚአብሔርም የእስራኤላውያንን ጩኸት ምን አለ? ሲሰማ በሉት። አይ ስትጮህ ይሰማሃል። ስታጉረመርም አይደለም፣ ስትታገል አይደለም፣ ስትጮህ ይሰማሃል። እግዚአብሔር የሚሰማ አምላክ ነው። ሰምቶ ዝም የሚል አይደለም። እግዚአብሔር ጩኸትን ሲሰማ ይመጣል፣ እየተራመደ ይመጣል፣ ወደ ጩኸት ይመጣል፣ ወደ መከራ ይመጣል። ስሙኝ በእናታችሁ፣ በደንብ እየገባው ነው። ስሙኝ በደንብ። ሃሌሉያ ሃሌሉያ። እንደው ልውሰዳችሁ፣ ወሰድ ላድርጋችሁ። የአስቴር መጽሐፍ እግዚአብሔር የሚባልበት ስም ያልተጻፈበት ነገር ግን የእግዚአብሔር አዳኝነት በብርቱ የታየበት መጽሐፍ ነው። የአስቴር መጽሐፍ ላይ ከምናገኛቸው በጣም አስገራሚ ሰዎች መካከል አንዱ መርዶክዮስ ነው። መርዶክዮስ የሚገርም ማንነት አለው። በብዙ ምጥና መከራ ትጨፈጨፋለ፣ ትገደላለ እየተባለ ህዝብ እንደ ህዝብ አይቀጥልም፣ ማብቂያው እዚህ ነው፣ ጉድጓድ ተቆፍሮልሃል፣ ያንተ መጨረሻ እዚህ ነው ሲባል እንደዚህ ይላል፣ ችግር የለም የኔ አምላክ በዙፋኑ ላይ አለ። ዛሬ እኮ ያበቃልሃል ብሎሃል ንጉሱ። አዎ ብሏል። እኔ ግን እጮሃለሁ። እስቲ እኔ እጮሃለሁ በሉ እስቲ። የሚገርም ማንነት ያለው ሰው ነው። በማለዳ እየተነሳ እግዚአብሔር ሆይ፣ የጠራህን አምላክ እግዚአብሔር ሆይ፣ አትሰማም ወይ? አታይም ወይ? እኔ ለዚህ ተራ ሰው አልሰግድም፣ ለዚህ ምናምንቴ አልሰግድም። የምሰግድለት አምላክ እግዚአብሔር በዙፋኑ ላይ አለ እና እጮሃለሁ። ኢየሱስ ጌታ። ስሙኝ፣ እንደዚህ ብትሆኑ ይመቻችላችኋል፣ ቁልፍ ይሰጣችኋል፣ ቤት ይሰጣችኋል። ስማኝ፣ ሊገል ነው። ካንተ የሚጠበቀው እምቢ። ሲበደም እምቢ በሉስ። በጣም ሰሞኑን በጣም ነው ውስጤ እርር ያለው። በጣም ብዙ ቅዱሳን በየመስሪያ ቤቶቻቸው የሆነ ነገር እንደሚያገኙ ተነግሯቸው ጌታን ሸጡት። ጌታን በአደባባይ ሸጡት። ያ በጓዳ ያገኛቸው እግዚአብሔር ያ ውስጥ መጥቶ መከራቸውን የተካፈለውን ጌታ፣ ሁለንተናቸውን የወሰደውን ጌታ ሸጡት። ብራዘር እንዳይመስል እምቢ። መርዶክዮስ ወሰነ፣ አልሰግድም፣ ብትገለኝም አልሰግድም፣ ላንተ አልሰግድም። የሚሰገድለት አምላክ በዙፋኑ ላይ አለ። ምናልባት የሆነ ነገር ልታሳልፍ ትችላለህ። የኔ አምላክ እግዚአብሔር በዙፋኑ ላይ አለ። በጣም ምን እንደሚገርም ታውቃለህ? ሃማ ተጨነቀ ይላል። አንድ ሰው በጣም ብዙ ሺህ ሰው የሚያስተዳድር ሃማ አንድ ሰው አስጨነቀው። ምን አይነት ሰው? የሚጮህ። ምን አይነት ሰው? እምቢ የሚል ሰው። አየ እኔንና አንዳንዶቻችንን ቀላል ያደረገ ጉዳይ ምን እንደሆነ ታውቃለህ? ወደ ባለቤቱ ስላልተመለስን ነው። ባለቤቱ ጋር ስትመለስ ይፈሩሃል፣ ታስጨንቃቸዋለህ። ሊያስጨንቁ ወጥተው እና እነሱን ታስጨንቃቸዋለህ። መኖርህ ያስጨንቃቸዋል፣ መገኘትህ ያስጨንቃቸዋል። ድንገት ስራ ቦታ ስትቆም ይሄ ሰውዬ ረባጋ ያላባሃዲ ለባሃ ያላባሃ ያላባሃደ ለበረበዲያ ጥበቃ ልትሆን ትችላለህ። የሥራ ሁኔታ ማይመች ሊሆን ይችላል። ነገር ግን ታስጨንቃቸዋለህ፣ ታስጨንቃቸዋለህ። This is the quality of Christian። ይሄ ነው የክርስትና ውበት። ይሄ ነው ሲቹዌሽን አይደለም፣ ስልጣን አይደለም፣ መብት አይደለም፣ ገንዘብ አይደለም። አንተነትህን እግዚአብሔር ይጠቀመዋል። መርዶክዮስ ተራ ሰው ነው። ተራ ሰው በከተማ ደረጃ ተራ ነው። ይሄ ነው የማይባል ግባ የማይባል ዕውቀትና ሀብት ያለው ሰው ነው። ተራ ነው። ነገር ግን ሃማ ባየው ቁጥር ይጨነቃል። ዛሬ በጌታ በኢየሱስም በዚህ ቤተክርስቲያን ላላችሁ ይሄ መንፈስ ይጨመርላችሁ። ጠላቶቻችሁ እያዩ ይጨነቁባችሁ። ማለዳ ሲወጡ ግራ ይግባቸው። ሃሌሉያ ሃሌሉያ ሃሌሉያ። ምዕራፍ
3 ላይ ሃማ አዋጅ አወጣ፣ አይሁድ በሙሉ ይጥፋ አለ። በቃ ይጥፋ። ምዕራፍ 4 ላይ መርደኪዮስ አንድ ውሳኔ ወሰነ። ይጥፋ ተባለ። አዎ በፓርላማ ተወሰነ። አዎ ሴኔቱ አጸደቀ። አዎ ችግር የለም። የሴኔቱ የበላይ በዙፋን ላይ አለ እና ምንድነው የምታረገው መርደኪዮስ ሲሉት ችግር የለም አለ። እናንተ ከኔ ጋር አንድ ላይ ቆሙ። እሺ ምንድነው የምናረገው? በማለዳ እንጮሃለን፣ በቀትርም እንጮሃለን፣ በምሽትም እንጮሃለን፣ በሌሊትም እንጮሃለን። እግዚአብሔር አዋጁን ይገለብጠዋል። እግዚአብሔር አዋጁን ይገለብጠዋል። የሰራዊት አምላክ እግዚአብሔር ይገለብጣል። እንዴት ደስ ይላል! እንዴት ደስ ይላል ወዳጆቼ! እንዴት ደስ ይላል! አዋጅ ተነግሮ ነገር ተደምድሞ መጨፍጨፊያ ሰዓት ደርሶ ለእያንዳንዱ ሰው ጉድጓድ ተዘጋጅቶለት አንተ መጥተህ ኖ የሴኔቱ ባለቤት በዙፋን ላይ አለ። እሱ የነገሥታት ንጉሥ ነው። አንተ አይደለም 4 ነጥብ በኔ ሕይወት ውስጥ የምትወስነው አንተ አይደለም እና የሰራዊት አምላክ እግዚአብሔር፣ የኪዳን ባለቤት እግዚአብሔር፣ የነገሥታት ንጉሥ እግዚአብሔር እሱ አለ። እግዚአብሔር አለ በሉሲ። በደም እግዚአብሔር አለ በሉሲ። አላውቅም ምናልባት በዚህ ጉባኤ መካከል ምናልባት ልክ እንደ መርደኪዮስ ነገር በ4 ነጥብ ተዘግቶባችሁ ፋይሉ ተሰጥቷችሁ አብቅቷል ተብላችሁ ያላችሁ ሰዎች ካላችሁ እነግራችኋለሁ፣ የነገሥታት ንጉሥ በዙፋኑ ላይ ነው። አንተን እዛ ቢሮ ግባ ያለ እግዚአብሔር ከሆነ ሰው ያንተን ጉዳይ መዝጋት አይችልም። ያንተን ነገር አለቃ መዝጋት አይችልም። ኢየሱስ ጌታ ነው። እግዚአብሔር ስላንተ መዋጋት ይጀምራል። እግዚአብሔር ስላንቺ መዋጋት ይጀምራል። የእግዚአብሔር ቃል በመዝሙር መጽሐፍ 121 ላይ እንደዚህ ይላል፣ እስራኤልን የሚጠብቅ አይተኛም፣ እሺ አያንቀላፋም በሉ ከኔ ጋር እኔን የሚጠብቅ በሉ እሺ አይተኛም አያንቀላፋም። አንቺን የሚጠብቅ በሏት አይተኛም አያንቀላፋም። ንገሩ አንተን የሚጠብቅ በለው አይተኛም አያንቀላፋም። የሰራዊት አምላክ እግዚአብሔር ለዘላለም ይጠብቀሃል። መንገድህን ይጠብቀሃል። ጎዳናህን ይጠብቀዋል። እግዚአብሔር መዋጋት ሲጀምር አለቆችን እንቅልፍ ይነሳቸዋል። በቃ እግዚአብሔር መዋጋት ሲጀምር ስላንቺ መዋጋት ሲጀምር እነሱ እንቅልፍ መተኛት አይችሉም። አንተ ትወጣለህ ብለው እነሱ በሰላም ትራስ ተንተርሰው አይችሉም። ለምሳሌ ውጊያው የእግዚአብሔር ነው፣ ሰልፉ የእግዚአብሔር ነው እና ንጉሱ እንቅልፍ አጣ ይላል። ቢገላበጥ አልጋ ቢቀይር ሹሩሩ ቢባል ተረት ቢተረትለት የሆኑ ነገሮች ቢነገሩለት ምግብ ቢሰጠው አረባክ ቢባል የለም። የሰራዊት አምላክ እግዚአብሔር እንቅልፉን ወሰደው። የለም እንቅልፍ። ለምንድን ነው ኪዳን የተገባለት ህዝብ ሊሞት አዋጅ ሳውጆ አንተ ትተኛለህ? አተኛም። እሺ አይተኛም በሉ። እሺ እንዳይመስላችሁ የሆነ ነገር ላደርጋችሁ አይደለም፣ እግዚአብሔር ስላለኝ ነው። ስሙኝ በደንብ። አንተ ላይ ዘግቶ እሱ አይተኛም እንዳይመስል። ጠብቀው፣ እግዚአብሔር እንቅልፍ ይነሳዋል። በቃ ነሳው ይላል። እንቅልፍ አጣ፣ ተጨነቀ፣ ግራ ገባው። ሰራተኞቹ ተሰበሰቡና ቢያራግቡለት የለም። አንተ የእንቅልፍ ባለቤት እግዚአብሔር። ከዛ አልጋ ቀየሩለት። አሁን የምተኛበት አይሆንም፣ እስቲ ባለ 500 ሺህ ግማሽ ሚሊዮን አምጡለት። የለም። ትራሱ እስቲ በሆነ ነገር ይቀየር። የለም። ላይመስል ይችላል። አንተ ደሳሳ ቤት ውስጥ ሆነ ሊሆን ይችላል። የሰራዊት አምላክ እግዚአብሔር የነገስታቶችን እንቅልፍ ይነሳቸዋል። ስላንተ ይነሳቸዋል። እግዚአብሔር ተዋጊ ነው በሉሲ። ስሙም እግዚአብሔር ነው። እግዚአብሔር ተዋጊ ነው። ስሙም እግዚአብሔር ነው።
ሃሌሉያ ሃሌሉያ። በዚህ መጽሐፍ ውስጥ ከሚገርሙኝ ሰዎች መካከል አንድ ሴት አለች። የሃማ ሚስት ናት። እንደዚህ አለች፣ ወይኔ አለች ቤታችንን አደጋ ውስጥ አልከው አለችው። እንዴ ለምን? መዋጋት የጀመርከው ወይንም መነካካት የጀመርከው ይሄ ሰውዬ በጌታ ከሆነ ይሄ ሰው እሱ ላይገባው ይችላል አለች። እና ብቻ ግን በጌታ በኢየሱስ ክርስቶስ ደም ያመነ ከሆነ ላንተ ብቻ አይደለም አለች። እና ለዘር ማንዘራችን ጉድ ነው፣ ጉድ ነው። ሃሌሉያ። አንተ ሳታውቅ ነክተህ ልጆችን ልታስጨርስ። ደሙ ኃይል አለው፣ ስሙ ኃይል አለው። አንተ መዋጋት የጀመርከውን እንዴት አትለይም? ተራ ሰው እኮ ነው አላት። ቡና አፍልተው ተራ እኮ ነው። እዛ አመር ላይ ነው የሚተኛው። ሊሆን ይችላል በእሱ ላይ የተጠራው ግን ንጉሥ ነው። ሊሆን ይችላል ስሙ ከባድ ነው። ሊሆን ይችላል የእሱ ጌታ ጌታ ነው። ሃሌሉያ። እስቲ ከኔ ጋር ሃሌሉያ በሉ። ወዳጄ እነግርሃለሁ፣ እኔና አንተ የዳንበት መዳን ማንነቱ ላይ ገባን ይችላል። የሰራዊት አምላክ እግዚአብሔር ግን ከማንነት ጋር ይሰራል። ያው ይሰራል። ክርስትና የሚገርም ህይወት ነው። እምነት ይሄ የሆነ ሃይማኖት አይደል፣ ህይወት ነው። በብዙ አላፍ መላእክት ታጅበ የምትሄድበት ህይወት ነው። እና አንዳንድ ሰዎች ይገርሙኛል። በጌታ ሆነው ሌሊት ይፈራሉ። ምን እንደሚታወቃለ መጽሐፍ በአጠገብሽ በቀኝ 10 ሺህ። እንዴት? መሳሪያ የለ፣ ገዝተህ ያስቀመጥከው ስናይፐር የለ። አዎ አላፋት መላእክት ስላንተ ታዘዋል። በጣም ብዙ ሰራዊት ስላንተ ታዟል። እንዳይመስልህ የሰራዊት አምላክ እግዚአብሔር ስላንተ አይተኛም፣ አያንቀላፋም። ስለተጠራው ስም ሲል አይተኛም፣ አያንቀላፋም። በላይ ላይ ስለተጠራው ክርስትና ሲል አይተኛም፣ አያንቀላፋም። ስለተጠራው የኢየሱስ ክርስቶስ ስም ሲል አይተኛም፣ አያንቀላፋም። ለእግዚአብሔር ክብር አምጡለት። ሃሌሉያ። ይቺ ሴት አንድ ነገር ገብቷታል። በጌታ የዳነ ሰው ምን አይነት ሰራዊት ከዙሪያው እንደሚሰፍር ታውቃለች። ማንነቱ ከባድ ነው። ብራዘር አንተ እዚህ ቁጭ ብለህ ላይገባ ይችላል። መከራው ስለበዛብህ ላይገባ ይችላል። እነግርሃለሁ መከራውን ደግሞ ያበዛ ነው እኛም ጭምር ነን። እኛ ለተዋጊው መስጠት አቅቶን እኛ ስንዋጋ ችግሩን አምጥተን ሊሆን ይችላል። ዛሬ ግን ተዋጊው ስላንተ ይዋጋ። ያንተ ስራ መጮህ። በደንብ ሲያጠገባችሁ ያለውን ሰው ይሄ ነገር በደንብ እንዲገባ ፈልጋለሁ። መጮህ በሉት እስቲ። ስራ መጮህ ነው በሉት። ታውቃላችሁ አሁን እዚህ ጉባኤ መካከል ሰኞ በደረሰ እንትናን እንዲና እንዲያደርገዋለሁ ያላችሁ እዚህ ጉባኤ ውስጥ ያላ እነግራችኋለሁ። እናንተ ስለናንተ ስትዋጉ ትወድቃላችሁ። ሰልፉ የእግዚአብሔር ነው። አቁም፣ ውጊያ አቁም። የውጊያው ባለቤት ስላንተ ይዋጋል። እና ምን ላድርግ? ለሱ መስጠት ነው። ትታገላለህ። እንትና እኮ በኔ ከኔ በእንትን ያንሳል፣ ይነስ። እንትና በዘመድ አድርጎ ምናምን ተው። እንትና እዚህ ያለቀ ተው። እግዚአብሔር ስላንተ ይዋጋል። እንደው ላስቸግራችሁ የመጨረሻ አጠገባችሁ ያለው ነቅነቅ አድርጉን። እመነኝ እግዚአብሔር ስላንተ ይዋጋል። በቃ ወደ ፈርዖን ልውሰዳችሁ። ፈርዖን አለቅም አለ። 10 ተአምራቶችን እግዚአብሔር አደረገ። አለቅም አለ። አለቅም። እግዚአብሔር ደግሞ ስለ ክብሩ የሚቀና አምላክ ነው። ባይዘው እግዚአብሔር ስላንተ የሚዋጋው እሱ ክብሩን ማስከበር ስለሚፈልግ። ባንተ ላይ የተጠራ የኢየሱስ ክርስቶስ ስም አለ። ያ ክብር ያ ውበት እንዲበላሽ አይፈልግም። ስለዚህ አንተ ምንም ብትሆን ይዋጋልሃል። አምናሃል። ባታምን ነው የሚሻል የነበረው። አሁን ግን አምናሃል። በጌታ በኢየሱስ እዚህ ጋር ወጥተህ እጅን አንስተህ ጌታዬ ነህ ብለህ ተቀበልከው። በቃ እሱ ደግሞ ስላንተ ይዋጋል። እምቢ ብትል ኧረ እኔ አልፈልግም፣ እሱ ይዋጋል። ኧረ በቃ ምናምን ብትል ይዋጋል። ስሙኝ፣ በእናታችሁ ስሙኝ። እየጨረስኩ ነው። ከ10 ጊዜ በላይ ተአምራቶችን አደረገ።
እግዚአብሔር ሊሰማ አልቻለም። ምዕራፍ 14 ላይ ሙሴ ህዝቡን እየመራ እንደሄድ አደረገው። ከፊት ለፊት ባህር፣ ከኋላ የፈርዖን ሰራዊት ከበቧቸው። መክበብንስ ከበቡኝ፣ ነገር ግን በአምላኬ ስም አሸነፍኳቸው። እና ህዝቡ ተጨነቀ፣ ግራ ገባው። ሙሴ ላይ መጮህ ጀመሩ። ምንድነው እዚህ መሃል ያመጣል? ለምንድነው? ሙሴ እንደዚህ አላቸው፣ እናንተ ዝም በሉ፣ እግዚአብሔር ስራውን ይሰራል። እንዴ መከራ እየበዛብን ደሞዜን እየቀነሰው፣ አዎ አንተ ዝም በል። አሁን ስራው ያንተ አይደለም እና የማን ነው? የእግዚአብሔር። እና እኔ ዝም ልበል? አዎ ዝም በል። ከፊት ለፊት ባህር ነው እንዳልሻገር፣ ከኋላ በጣም በርካታ አስፈሪ ሰራዊት አለ። አዎ እና ምንድነው? ዝም በል። በጣም ከባድ ቃል። በከበባ ውስጥ ዝምታ ከባድ። አየ እግዚአብሔር ሊሰራ ሲወድ ያንተ ጭብጨባ አያግዘው። በጣም ብዙ ሰዎች እንደምናግዘው ነው የምናስበው። እግዚአብሔርን እስቲ እናግዘው፣ አታግዘው። እግዚአብሔር ስለ ራሱ ይወጋል። እግዚአብሔር ስላንተ አታግጁም። ምንም አይነት የእንትን ኮንትሪቢዩሽን አታደርግም። ያግዘው እንደዚህ በቃ በርታ በርታ፣ እግዚአብሔር ወይ በርታ፣ ግፋ። አይገፋም። አንተ የሚጠበቅብህ ዝም። ሙሴ ይሄንን ያለው እናንተ ዝም በሉ፣ ውጊያው እግዚአብሔር። እነዚህን ሶስት ነገሮች በደንብ ላሳያችሁ። ስሙኝ፣ በደንብ ስሙ። እግዚአብሔር ስለኛ ሲዋጋ የመጀመሪያ ካንቺና ካንተ የሚጠበቅ መመሪያ ወይም መርህ አለ። መጽሐፍ ቅዱሳዊ መርህ። የመጀመሪያው በእርሱ መተማመን ይፈልጋል። ውጊያውን እግዚአብሔር ካስጀመረ አንተ መተማመን ይጠበቅብሃል። እርግጠኛ መሆን ይጠበቅብሃል። ምክንያቱም ተዋክተ አንተ ማሸነፍ ስለማትችል በሱ መታመን ያስፈልጋል። ለዚህ ነው ኢሳይያስ መጽሐፍ ምዕራፍ 40 ላይ እንደዚህ ይላል፣ እግዚአብሔርን በመተማመን ምን በማለት በማመን አይደለም የሚለው፣ በመተማመን የሚጠብቁ ይሞታሉ አይልም፣ ያበቃላቸዋል አይልም፣ ከዚህ በኋላ አይቀጥሉም አይልም፣ ይልቅ ይበራሉ፣ እንደ ንስር በክንፍ ይወጣሉ። ወዳጆቼ መታመን ከአንድ ቅዱሳን የሚጠበቅ ትልቅ መመሪያ ነው። ሰልፍ ከበዛብህ ታመነው። መከራ ዙሪያን ከገበበ ታመነው። ማትወጣበት ማጥ ከገባ እመነኝ እግዚአብሔር ባንተ ሊሰራ ያለው ነገር አለ። ታመነው። በጣም ጭንቀት ውስጥ ከገባ ታመነው። የሰራዊት አምላክ እግዚአብሔር ይመጣል። ትዝ ይላችኋል ዳንኤል መከራው በዛበት፣ ከፋበት፣ ዙሪያው ተከበበ። ይባስ ብለው ጉድጓድ ውስጥ አሉት። በዚህ ሁሉ ውስጥ ግን ሐሳብ አልቀየረም። በዚህ ሁሉ ምጥ ውስጥ አንዳች ቅንጣት ታህል ሐሳብ አልቀየረም። ይልቅ እምነቱ መጨመር ጀመረ። ሲገባ ጉድጓድ ውስጥ አንበሶቹ ትራስ ይሆኑታል። እሳቱ ሲገባ የሰራዊት አምላክ እግዚአብሔር ቀድሞት ይገባል። አየ አንተ ስትታመን እግዚአብሔር መስራት ይጀምራል። ላስቸግራችሁ ንገረው፣ መታመን ይብዛል ማለት በቃ መታመን መታመን። ሁለተኛ እግዚአብሔር ሲዋጋ እኛ ምን እናርግ? በጣም የሚከብድ ነገር ሰዎች ለባለቤቱ ጉዳዩን መተው፣ ለተዋጊው ጌታ ነገሩን መተው ይፈልጋል። አንደኛ ጴጥሮስ መጽሐፍ ላይ እንደዚህ ይላል ምዕራፍ 5 ቁጥር 7 ላይ እርሱ ስለ እናንተ ያስባል እና ምን እናርግ? የሚያስጨንቃችሁን ሁሉ በእሱ ላይ እናንተ ሸክም የከበዳችሁ ወደ እኔ ኑ፣ እኔ አሳርፋችኋለሁ።
እኔ ሰላም ልሰጣችሁ ነው የመጣሁት፣ ረፍት ልሰጣችሁ ነው የመጣሁት። ስላንተ ስላንቺ ስላንተ የምዋጋ እኔ ነኝ። እና ምን ላድርግ? ስለ እርሱ ነገሮችን ሁሉ በእርሱ ላይ ጣሉት፣ ለእርሱ ተውት። ተዋጊው እግዚአብሔር ይዋጋልሃል። ሶስተኛ ውጊያ ሲበዛ፣ መከራ ሲበዛ እኔ እኮ የእግዚአብሔር ፕሪንሲፕል ራሱ ይገርመኛል እኮ። በጣም የሚገርም እኮ ነው ማለት ከኛ ጋር አይገናኝም። እኛ መከራ ሲበዛ መሳሪያ ነው የምናነሳው፣ ለመዋጋት ነው የምንታገለው። እግዚአብሔር ግን እንደዚህ ይላል፣ አመስግኑ ይላል። እንዴ ውጊያ በዝቶ ማመስገን? አዎ this is የአዲስ ኪዳን መሰረታዊ ፕሪንሲፕል ነው። በጣም ውጥረቱ ሲበዛ አመስግኑ። ሁለተኛ ዜና መጽሐፍ ምዕራፍ 20 ላይ በጣም የሚገርም የእግዚአብሔር ቃል ክፍል ልንገራችሁ። እስራኤል በጣም ትንሽ ሀገር ናት። ዙሪያዋ ላይ ግን ከእርሷ መጠን በላይ ወይንም ከቁጥሯ መጠን በላይ የሆነ ሰራዊት እስራኤልን ከበበ። ኢዮሳፍጥ በሚመራበት ዘመን ነው። ዘመኑ ከባድ ነው እና ሊፈርስ ደረሰ። የእስራኤል ግዛት ሊበታተን ጫፍ ደረሰ። እግዚአብሔር ወደ እስራኤላውያን መጣ። እንደዚህ አላቸው፣ ለኢዮሳፍጥ እንደዚህ አላቸው፣ ኢዮሳፍጥ አትፍራ፣ የጠራህ እግዚአብሔር የታመነ ነው። እና ምን ላድርግ እግዚአብሔር ወይ? መሳሪያ የለኝ፣ የሰው መጠን የለኝ፣ ምንድነው ማደርገው? የሁሉ ሰራዊት ዙሪያዬን ከበበ። ችግር የለም፣ ሰልፉ የኔ ነው። እሺ ሰልፉ ያንተ ነው፣ እኔ ምን ላግዝ? ምንም አታግዝም። እግዚአብሔር ወይ መሳሪያ ልስጥ፣ እንዳሰጠኝ በአንተ መሳሪያ ላይ አልዋጋም። እና ምንድነው የምታደርገው? አንተ በገና አምጣልኝ። እንዴ በጣም የሚገርም እኮ ነው። እግዚአብሔር ካንተ የምፈልገው በገናህን ነው። ከበሮ አምጣልኝ። እና ምን ላድርግ? ዝም ብላችሁ እዚህ ጋር ተሰለፉና ምህረቱ ለዘላለም ነው፣ ቸር ነውና አዳኝነቱ ለዘላለም ነው እያላችሁ ዘምሩ፣ እልልልልል በሉ። ኧረ ጌታ ሆይ ሰው ይስቅብናል። እግዚአብሔር ሆይ ሰው አይስቅብንም። በዘመናት መካከል ጦር ፊት ለፊት የቆመ ዘማሪ አይተን አናቅም። አዎ አይታ አታውቅም። አሁን ግን ነገር ተቀይሯል። አሁን ግን ውጊያ ተቀይሯል። የውጊያው ሲስተም ምስጋና ይባላል። የውጊያው ሲስተም ዝማሬ ይባላል። የውጊያው ሲስተም ክብር ይባላል። አዎ ይሄ ነው የእግዚአብሔር ፕሪንሲፕል። እና ኢዮሳፍጥ ምጥ እየያዘው ግራ እየገባው በውጊያ ታሪክ ውስጥ አይቶት የማያውቀውን ነገር አደረገ። መሳሪያ፣ ማሲንቆ፣ ክራር፣ ከበሮ ይዘው ቸር ነውና ምሕረቱ ለዘላለም ነው፣ እንደ እግዚአብሔር ያለ የለም። ድንገት ሳይታወቅ ድብቅ ሰራዊት መጥቶ በተናቸው። ሃሌሉያ! ምን አላቸው? ዛሬ ነግራችኋለሁ። በአንዳንድ ስራ ቦታ መከራ እንደዚህ የበዛባችሁ የሰራዊት አምላክ እግዚአብሔር በገናችሁን አንሱ ይላችኋል። በገናችሁን አንሱ ይላችኋል። ዙሪያችሁ ላይ ያለው ከበባ ይበተናል። ድንገት ድብቅ ሰራዊት ይነሳል። ድንገት ከየት መጣ የማይባል ከባድ ሰራዊት ዙሪያችሁን ይከባል። የተከበባችሁበት ከበባ ይበተናል። የተከበባችሁበት ከበባ ይበተናል። ሃሌሉያ! ሃሌሉያ! እችን ሶስት ነገር ጠቅሼ ተኩል ይጨርሳለሁ። ስሙኝ። ታዲያ እንደዚህ አድርጉ ካለ ለምንድን ነው እግዚአብሔር የሚዋጋው? ሶስት ነገር። አንደኛ እግዚአብሔር ላንተና ላንቺ ክብሩን ሊገልጥ ይዋጋል። የእግዚአብሔር ትልቁ ዓላማ ባንተ ህይወት ውስጥ ኢየሱስን መግለጥ ነው። የሚዋጋው ኢየሱስ እንዲገለጥ ነው። እና ዘጸአት መጽሐፍን እስከ ምዕራፍ 17 ድረስ ስታነቡ እንደዚህ ነው የሚለው፣ እዋጋለሁ እኔ ስለናንተ። ለምን? ያውቁኝ ዘንድ፣ ክብሬን ያውቁ ዘንድ፣ ስሜን ያውቁ ዘንድ። ወዳጆች የቀኝ እጃችሁን ከፍ አድርጉ። የሰራዊት አምላክ እግዚአብሔር ክብሩ በእናንተ እንዲገለጽ ስለናንተ ይዋጋል። በየምትገቡበት ጎዳና ኢየሱስ እንዲታይ ስላንቺ ይዋጋል። አዎ ይዋጋል። ለምን? ክብሩ እንዲገለጥ ይዋጋል። ሁለተኛ ርስቱን ሊጠብቅ ይዋጋል። መጽሐፍ
እግዚአብሔር ርስቱን ለማላገጫ አሳልፎ አይሰጥም ይላል። የእግዚአብሔር ርስት አንተ ነህ። በቃ በልጁ በክርስቶስ ኢየሱስ ደም የተዋጀን እኛ የእግዚአብሔር ርስቶች ነን። አሜን። እግዚአብሔር ስላንተ ይዋጋል፣ አንተን ሊጠብቅ ሀብቱ ስለሆንክ፣ ደም የተከፈለብህ ስለሆንክ፣ ዋጋ የተከፈለብህ ስለሆንክ። ሁላችንም እንነሳ። የመጨረሻውን ከመናገሬ በፊት የመጨረሻ እግዚአብሔር ስለ ስሙ ይዋጋል።